ገንዘብ እንፈልጋለን፣ የገንዘብን ባለቤት ግን ትተነዋል። ጤና እንፈልጋለን፣ የጤናን ባለቤት እግዚአብሔርን ትተነዋል። ሰላም እንፈልጋለን፣ የሰላምን ባለቤት ርቀነዋል። ከሱ ርቀን ምንስ ሊገኝ ይችላል? እግዚአብሔር ባለበት ግን ሁሉ አለ። እግዚአብሔር ያለበት ሁሉ ገንዘብ ነው፣ ሰላም ነው። እግዚአብሔር የሌለበት ደግሞ ምቾት እንኳን ቢሆን ስቃይ ነው። ነፃነት ቢሆን እንኳን እስራት ነው። ክብር ቢሆን እንኳን ውርደት ነው። ባለጸግነት እንኳን ቢሆን ድህነት ነው። ጤና ቢሆን እንኳን ደዌ ነው። ሁሉም ነገር ፍቅር እንኳን ቢሆን ጥላቻ ነው። እግዚአብሔርን አልባ ሰው እንዴት ከእግዚአብሔር ቤተ መንግሥት ሳይደርስ ይወላል? ቤተ ክርስቲያን የእግዚአብሔር ቤተ መንግሥት ናት። የሚፈርድልንን ዳኛ ትተን በወንጀለኞች መካከል መዋልስ ምን ይሉታል? ፍትሕ የሚሰጠው ከእግዚአብሔር ቤት ነው። ቤተ ክርስቲያን የእግዚአብሔር ቤት ናት። ፍትሕ የምናገኝባትን የእግዚአብሔርን ቤት ስለምንርቃት ፍትሕ እያጣን እንውላለን። ፍትሕ እያጣን እናድራለን። ያለ ፍትሕም እየሞትን እንገደላለን። እንኳንስ ቁመናችን አስከሬናችን እንኳን እንደምናምንቴ በክብር እንዳይቀበር እየሆን ነው። ለምን? እግዚአብሔርን ትተነዋል። የዕቃ ያህል እንኳን እግዚአብሔርን የሚፈልገው የለም። እግዚአብሔር እንደጠፋንም አናስብም።